ውድ የዩቲዩብ ተከታታዮች ዛሬ የምንሰራው ዜብራ ኬክ ነው። ለሱ የሚያስፈልገን 3 እንቁላል ከፍሪጅ የወጣ ቢሆን ጥሩ ነው። እዛ ግማሽ ኩባያ ስኳር የተፈጨ ቶሎ እንዲሟሟ የተፈጨ ቢሆን ይመከራል። ከዛ በሚገባ ሚክስ ማድረግ አለብን። የተፈጨ ስለሆነ ቶሎ ሚክስ ይሆናል፣ ይቀላቀልልናል። ግማሽ ኩባያ ዘይት ነው እንቀላቀለዋለን። በክዳኑ ወይም በሾርባ ማንኪያ አንድ ተራ በተራ ሚክስ እያደረግን ስንሄድ ኬኩም አሪፍ ይሆናል። ሁሉንም አንዴ ጨምሮ ከመቀላቀል እኔ እንደዚህ ነው የምመርጠው። ግማሽ ኩባያ ወተት፣ አሁን በደንብ ተቀላቅሎልናል። ይህንን ያደረኩት ፒኪንግ ፓውደር እና ፍርኖ ዱቄት አንድ ላይ መንፋት። ካልተነፋ ብዙ ጥሩ አይሆንም። አንድ ላይ ግን መንፋት ጥሩ ነው። አንድ የሾርባ ማንኪያ ፒኪንግ ፓውደር አድርገን አንድ ኩባያ ከግማሽ ፍርኖ ዱቄት አድርገን መቀላቀል። ከዛ እናፈዋለን። እዚህ ላይ ገበታ ቅቤ፣ ዘይት ማድረግ ትችላላችሁ። ፍርኖ ዱቄት እየነሰነስኩ ነው። ከዛ የተነፋ ቾኮሌት ፓውደር፣ ከዛ ለሁለት እንለየውና እንቀላቅለዋለን። አሁን በሚገባ ተቀላቅሎልናል። አሁን ተራ በተራ እያደረግን አሁን ተራ በተራ እያደረግን የሚያምር ከለር ይዞልናል። ቀጥለን ወደ ፎረን ማስገባት ነው። እኔ በ180 ዲግሪ ነው ያደረኩት። በ180 ከ35 እስከ 45 ደቂቃ ማድረግ ነው። ሳልቀርጸው ይቅርታ፣ ሳስገባው አልቀረጽኩም። አሁን ኬካችን ጥሩ ሆኖ ወጥቶልናል። የሚያምር ሆኗል። አሁን ሁላችሁም በየቤታችሁ እንድትሞክሩት ጋብዛለሁ።